ማም ፋይናንስ ላይ የሚገርምህ ኮንሰፕቶች ተቀይረዋል። ከዚህ ቀደም አንዳንድ ተቋማት አሁንም ይጠቀማሉ ቺፍ አካውንቲንግ ኦፊሰር። ስለዚህ አካውንቲንግ የሂሳቤ ስራዬ አካውንቲንግ ነው፣ አካውንቲንግ ሪፖርት አደርጋለሁ የሚል ነገር። ከዛ ግን አሁን ዓለም ሙቭ አድርጓል። ጉግልን ብታይ እና አፕልን ብታይ አሁን የፋይናንስ ማናጀርስ ሮል ከአካውንቲንግም የዘለለ የፋይናንስ እውቀት የኢኮኖሚ እውቀት እንዲኖራቸው ይፈልጋል። በተለይ ትልልቅ ኮርፖሬሽኖች ላይ በተለይ ሊስትድ የሚበደረጉ ካምፓኒዎች ላይ አሁን ወደ ቺፍ ፋይናንሲንግ ኦፊሰር ሌቭል ሄደዋል። ሲኤፍኦ ከሲኢኦ ቀጥሎ የሲኢኦ ቀኝ እጅ ነው የሚሆነው ማለት ነው። የእነዚህ ሲኢኦዎች ሮል ኢትስ ኖት ሲምፕሊ ክራንቺንግ ነምበር አይደለም። የመጀመሪያው የአንድ ሲኢኦ ሮል የተቋሙን ፕሮዳክትና ሰርቪስ ማወቅ፣ ደረሰኝ ማወቅ አይደለም። ገባ ይሄ ወጪ ነው ይሄ ገቢ ነው አይደለም። ፕሮዳክቱና ሰርቪሱ ምንድን ነው? ፕሮዳክትና ሰርቪሱን ማወቅ ብቻ ሳይሆን በትክክል እያንዳንዱ ፕሮዳክትና አገልግሎት በሚያዋጣ ዋጋ እየተሸጠ ነው ወይ? ይሲ ፕራይሲንግ ላይ በትክክል በሚያዋጣኝ ሁሉም ፕሮዳክቶች አዋጭ ናቸው ወይ የሚለውን ጭምር ማወቅ። ሂደቱን ስታቅ የት ጋር ችግር እንዳለ ስትራቴጂክ ጋይዳንስ፣ ስትራቴጂክ ሰፖርት መስጠት ይችላል ለሲኢኦ ለማናጅመንቱ። ይህን ብታሻሽሉ፣ ይህን እኮ ብናደረግ ሪስኮችን ወይም ስጋቶችን ለይቶ ያወጣል። ለምሳሌ የውጭ ምንዛሪ ሊያቢሊቲ ኖሮብህ ኪሳራ ላይ ብገባ ይህን ሊያቢሊቲ በምን መንገድ ሄጅ እናድርገው ይጠቁማል። በሌላው ዓለም ላይ የፋይናንስ ሮል በጣም በፍጥነት እየተቀየረ ነው። ስለ ሲኤፍኦ ማውራት ከተጀመረ በጣም ቆይቷል። ቺፍ ፋይናንሲንግ ኦፊሰር ነው፣ አካውንቲንግ ብቻ አይደለም፣ ስትራቴጂውን ማወቅ አለብህ። ስለዚህ ፋይናንሻል ሪፖርቲንግ ይመለከታቸዋል፣ በጀቲንግና ፎርካስቲንግ ይመለከታቸዋል። በጀት ሂደቱ ላይ ማገዝ፣ እቅድ ማውጣት፣ በጀትና አክቹዋል ፐርፎርማንስ ልዩነት ሲመጣ ዴቪዬሽን ሲወጣ ለዴቪዬሽኑ ምንድነው ችግሩ ብሎ ማሳየት ለኦነሮቹ። እንዳልኩ ደግሞ የስትራቴጂክ ጋይዳንስ መስጠት በተለይ ከፋይናንስ ጋር የሚገናኙ ነገሮችን። እንደገና ደግሞ የካፒታል አሎኬሽንም ጭምር ላይ ምን ብንበደር ይሻላል ወይስ አክሲዮን ብንሸጥ ከየትኛው ባንክ ብንበደር ይሲ ከኮስት አንጻር እያንዳንዱ ባንክ የተለያየ ኮስት ኦፍ ፋይናንሲንግ አለ። ይህን ፕሮፖዝ ያደርጋል። የፋይናንስ ባለሙያዎች ሮል በጣም በፍጥነት እየተቀየረ ነው። ስለዚህ ቁጥር ላይ ብቻ ተቸንክሮ የቀረ ሰው አይሆንም ማለት። እያንዳንዱ ሲኤፍኦ የቢዝነሱ ዋና ዋና ፕሮዳክቶችና አገልግሎቶችን በደንብ ከሲኢኦ ባይበልጥ ማወቅ መቻል አለበት ማለት ነው። ግልጽ ነው። ሮላቸው ኢቮልቭ እያደረገ እንጂ አይመለከተኝም እኔ ሂሳቤን አምጥተልኛል ሰርቼ ይላሉ ትርፌ ይሄን ያክል ኪሳራ ይሄን ያክል ከሚለው ሮል ዘሎ አቅጣጫን ወደ ማሳየት አዳዲስ አሰራሮችን አዳዲስ የአይቲ ቴክኖሎጂዎችን ፕሮፖዝ ወደ ማድረግ አሰራራችንን በዚህ መንገድ ብንቀይረው ወደሚል አድጓል። ይህም በማድረጋቸው ምክንያት የተቋማት ሼር ፕራይስ እንዲገን ወይም እንዲጨምር የሚያደርጉ ሲኤፍኦዎች ተፈጥረዋል።